በእንተ ግብረ ሕማማት። ግብረ ሕማማት በሰሙነ ሕማማት ብቻ የሚነበብ የጌታችን የመድኃኒታችን የኢየሱስ ክርስቶስ ሕማምና መከራ የእመቤታችን የቅድስት ድንግል ማርያም መሪር ሐዘን የሚያወሳና የሚዘክር መጽሐፍት አንዱና ዋነኛው ተብሎ የሚጠቀስ መጽሐፍ ነው። መላ ይዘቱ ከመጽሐፍ ቅዱስ ባላነሰ ብሉያትንና ሐዲሳትን የሚተነትን የቤተ ክርስቲያናችን ድንቅ መጽሐፍ ነው። መነሻውም ሐዋርያት በኢየሩሳሌም ካሉ ምዕመናን ጋር መጾምና ትንሣኤውን ማክበር ሲጀምሩ በጽርሐ ጽዮን ተሰብስበው በደነገጉት የቤተ ክርስቲያን ሥርዓት እናንተ ግን ጠብቃችሁ መከራ መስቀሉን መታሰቢያ ሕማማቱን አክብሩ ሲሉ አዘዋል። ሆኖም ግን እንደ ዛሬው ጊዜውን አልወሰኑትም ነበርና በሊቀ ጳጳስ ዲሜጥሮስ ቀመር ከአብይ ጾም ቀጥሎ እንዲሆን ተወስኗል። ተያይዞም ሕማሙን የሚያትተው ይኸው ግብረ ሕማማት የተሰኘው መጽሐፍ በ14ኛው ምዕተ ዓመት ተዘጋጅቶ ሥራ ላይ ዋለ። ከዚያም ከ1340 እስከ 1380 ዓ.ም የነበሩት ብፁዕ አቡነ ሰላማ ብርሃነ አዜብ ከአረብኛ ወደ ግዕዝ እንደተረጎሙት ተጽፏል። ግብረ ሕማማት ለብዙ ዘመናት በግዕዝ ብቻ የሚገኝ መጽሐፍ የነበረ ሲሆን በአሁኑ ጊዜ በአብዛኛው ሕዝበ ክርስቲያን እንዲሰማውና ግዕዝን የማያውቅ ሰው ስለ ኢየሱስ ክርስቶስ የሚነገረውን መከራ በደንብ እንዲገባው በብፁዕ ቅዱስ አቡነ ጳውሎስ ዘመነ ፕትርክና ሊቀ መዘምራን ላይከ ማርያም ወልደ ኢየሱስ በተባሉ ሊቅ ወደ አማርኛ ተተርጉሟል። በግዕዝ የነበረው መጽሐፍ በዕለታትና በሰዓታት ብቻ የተከፈለ እንጂ ምዕራፍ፣ ክፍልና ቁጥር አልነበረውም። ይህ የአማርኛው መጽሐፍ ግን በምዕራፍና ክፍሎች የተከፋፈለ ሲሆን ለአጠቃቀም ምቹ ነው። መጽሐፉ በሦስት ዋና ዋና ክፍሎች የተከፈለ ሲሆን በመጀመሪያው ክፍለ ሰዓት ከኦሪትና ከነቢያት የተውጣጡ ምንባባት፣ በሁለተኛው ክፍል ከሊቃውንት ከድርሳናት ከተግሳጽና ከተአምራት የተውጣጡ ምንባባት፣ በሦስተኛው ክፍል ቅድመ ወንጌል፣ ድኅረ ወንጌል፣ በእንተ ጽናዛቲና እስከ ማኅተመ ጸሎት የየሰዓቱ የጸሎት ፍጻሜ ይነበባሉ። በተጨማሪም ምዕራፉ የጸሎትና የስግደት ሥርዓት የሚፈጸምባቸው ጊዜያትን የሚከፍል ነው። በዋግምራ ሀገረ ስብከት በሰቆጣ ከተማ ዙሪያ በወለህ ደብረ ገነት ቅድስት ማርያም ነቃ ሕይወት ጉባኤ ቤት የመጻሕፍት መምህር የሆኑት መምህር መዝገበ ቃል ገብረ ሕይወት በይዘቱም በአገልግሎቱም ልዩ ስለሆነው ስለ መጽሐፈ ግብረ ሕማማት እንዲህ ያብራራሉ። ግብረ ሕማማት ልዩ ነው ስንል አንደኛ ብዝሃ ሐሳብ ያለው መሆኑ ነው። በአጭር ሳምንት የሚያልቅ መጽሐፍ፣ ነገር ግን ሐሳቡ በጣም ብዙ ነው። ሙሉውን መጻሕፍት እሱ ሳይዳሰስ የማያልፍ ሆኖ ብዝሃ ሐሳቡን ጠቅሎ ይዞታል። በቃ ይሄ በጣም ግሩም ያደርገዋል። ያልዳሰሰው መጽሐፍ የለም ስለ መከራ የሚናገሩት። ስለዚህ እያንዳንዷን በቃ በሐሳብ ተሸክሟል። ይሄ ልዩ ያደርገዋል። ሁለተኛ በሌላ ትርጓሜ ያልተገኙ እሱ ላይ ሲሆን ግን ግልጽ የሚሆኑ በርካታ የትርጓሜ ዘይቤዎችን ይዟል። በጣም ግልጽ የሚያደርጉ ለምሳሌ ነቢዩ ኢሳይያስ ራስ ሁሉ ለሕማም ነው ይላል። ዝም ብሎ ሲናገር ማለት ልብም ሁሉ ለድካም ነው፣ ራስ ሁሉ ለሕማም ነው ብሎ ያስቀምጣል። ይህን ትንቢት ያነሳና ግብረ ሐዋርያት ሲያገኘው ለምን እንደተነገረ ራሱ ግልጽ አድርጎ ያስቀምጣል። ስለዚህ ማንኛውም ነገር ግልጽ የሚያደርግ መሆኑ ለየት ያደርገዋል። ለምሳሌ ምን ብሎ ይለየዋል? ራስ ሁሉ ለሕማም ነው ለመከራ ማለት ራስ ሁሉ ለሕማም ነው ማለት ራስ ማለት በመሳፍንት፣ በመኳንንት፣ በካህናት፣ በጳጳሳት ይተረጎማል ይላል። ለሕማም ነው ማለት በእነዚህ ሁሉ የማይገባ ግብር ሲሰራ ይገኛል ማለት ነው። ግልጽ አደረገው፣ ራስ ብሎ ጠራው። ስለዚህ ራስ ያለው መሳፍንቱን፣ መኳንንት፣ መሪዎችን ነው ይላል። ስለዚህ በመሪዎች የሚፈጸመውን ኃጢአት ሕማም ብሎ ይጠራል። በቃ ራስ ሁሉ ለሕማም ነው። እነዚህ የሚያደርጉት ግፍና በደል ምንድነው አለ? በቃ ሕማም ይባላል።
ራስ ሁሉ ለሕማም ነው። እነዚህ ሁሉ ለመከራ ተላልፎ ይሰጣሉ፣ ለኃጢአት ተላልፎ ይሰጣሉ። እስከዚህ ተረጉመ ይሄኛው መልሶ ሌላ ስናየው ደግሞ ራስ ሁሉ ለሕማም ነው የሚለውን ሌላ መተርጎም ብንፈልግ ራስ ክርስቶስ ነው። ስለዚህ ራስ ሁሉ ለሕማም ነው ማለት ክርስቶስ ለመከራ ተላልፎ ይሰጣል ይል ይችላል ማለት ነው። እና ብዙ ሐሳብ ያለው መሆኑ ደግሞ ሐሳቡን የመግለጽ የትርጓሜው ዘይቤው ብስለት ለየት ያለ ሆኖ ደግሞ እናገኛለን ማለት ነው። እና ለየት ያደርገዋል። ይሄ በጣም ማንኛውም ነገር ግልጽ አልሆነኝ የሚለውን እዛ ውስጥ ካገኘን ሲተረጉሙት ተለይቶ እናገኛለን። በጣም በርካታ ማለት ነው። በቃ እና ይገልጻል። ብዙ ጊዜ የሚነገሩ የማናውቃቸው ቃላት ሞልተዋል። ያን የሆነ ቀን የሚገልጽ መጽሐፍ ወይም ሰው ስናገኝ እንደሰታለን። በሕማማት ላይ ያለን ደስታ ይሄ ነው። በክርስቶስ መከራ እናዝናለን። የተነገሩ ቃላት ሳይገቡ ኑረው ያኔ ሲተረጎሙና ግልጽ ሲሆኑ ደግሞ እንደሰታለን። እና ይሄንን ደስታ የሚፈጥር በመሆኑ መጽሐፉ ራሱ ልዩ ያደርገዋል። እና ካገላለጽ ክህሎቱ ተነስተን እንደሰታልና ከደስታው ብዛት የተነሳ መጽሐፉን ሁሌ እንድንወደው ያደርጋል። እና እንድንወደው ያደርጋል። ሌላኛው የቋንቋ አጠቃቀሙ በጣም ለየት ያደርገዋል። በቃ ለምሳሌ ከየትኛው መጽሐፍ ያሉትን የሰበሰበበት መንገድ ቢሆንም ያቀማመጥና የቋንቋ ዘይቤው ለየት ብሎ ግልጽ ሆኖ እንዲገባ ያደርገዋል። አሁን መጽሐፍ ቅዱስ አንዳንድ የህይወት ትምህርቶቹ ግልጽ ቢሆኑ ሌላው ስውር ነው። እሱ ግን የሚነገር ግልጽ አድርጎ ነው። እና የቋንቋ አጠቃቀም በጣም ለየት ያለ ሆኖ እናገኛለን። ሌላኛው የአቀማመጥ መንገድ ልዩ ያደርገዋል። ግብረ ሕማማትን ማለት ነው። አቀማመጥ ለምሳሌ አቀማመጥ ስንል ሰኞ ምን መነበብ እንዳለበት ያስቀመጠበት አቀማመጥ ለየት ያደርገዋል። በቃ ያን አስቀምጦ ደግሞ ቅድም እንዳልኩት የገለጻ ክህሎቱ ለየት ያደርገዋል። የነ ቅዱስ ዮሐንስ አፈወርቅን ትርጓሜ አምጡ ስለሚያስቀምጥ ለሰኞ የሚጠቅም ዮሐንስ አፈወርቅ ትርጓሜ አምጥቶ ያስቀምጣል። ለምሳሌ ሰኞ ርግመተ በለስ ተብሎ ይሰየማል። በአባቶች ርግመተ በለስ ይባላል። ያ ማለት ምንድነው? ጌታ በነጋ ጊዜ ሲሄድ ተራበ ብሎ ወደ አንዲት በለስ ሄደ፣ ፍሬ አጣ፣ ረገማት ይላል። ልክ ይሄንን ለሰኞ እንዲውል አድርጎ አቀማመጥን አሳምሮ ማስቀመጥ ለየት ያደርገዋል። እዛው ላይ ግን በለስ ተረገመች ብሎ ብቻ አያልፍም። ጌታ ሲነጋ በነጋ ጊዜ ብሎ አያልፍም። ተራበ ብሎ አያልፍም። ግሩም ያደርገዋል። በጣም ዕለቱን ከትርጓሜ ጋር ያዋህደዋል። ስለዚህ አሁን በነጋ ጊዜ ማለት ዓለም 5500 ዘመን ጨለማ ውስጥ ነበረች፣ ሌሊት ነው። ስለዚህ አሁን በነጋ ማለት ክርስቶስ በመምጣቱ ንጋት ተፈጠረ ነው። ተራበ ማለት ፍቅር ነው። የሰው ፍቅር ነው የተራበው ነው። ወደ በለሲቱ ሄደ ፍሬ ሊፈልግ ማለት ወደ ቤተ አይሁድ ፍሬ ሃይማኖት ያገኝ ዘንድ ሄደ። ያቺ ደግሞ በለስ ምን ነበረች አለ? ፍሬ አልነበረባትም አለ። ፍሬ አልነበረባትም ሲል ያቺም ሲባጢሱ እንዲያለች በኃጢአት ውስጥ ነበረች እንጂ ጽድቅ አልተገኘባትም ማለት ነው። ረገማት ማለት ከዚህ በኋላ ቤተ አይሁድ አትቀጥል አለ ማለት ነው። በወንጌል አሳልፋት ማለት ነው። እንደዚሁም በለስ ማለት ኃጢአት ናት ይላል። ኃጢአት ናት ማለት ኃጢአት ወዳለበት መምጣቱን ዓለም መምጣቱን ያሳያል። ታዲያ በለሲቱን ረገማት ማለት በበለሲቱ አንጻር ኃጢአትን ረገመ ማለት ነው። ሰው ፈልጎ ካልመስተቀር ፈልጋ ሰውን አታጠቃም። ኃጢአት ራሱ ሲፈልግ ብቻ የምትጠቃ እንጂ እሷ ፈልጋ አታጠቃም። ታዲያ በለስን እንዴት ኃጢአት ብሎ ይጠራታል ከተባለ በለስ ሰፋፊ ቅጠል አላት። ኃጢአትም መንገዷ ሰፊ ነው ማለት ነው። ልክ እንደዚሁ ደግሞ በለስ ይጣፍጣል፣ ኃጢአትም ሲሰራ ይጣፍጣል። እንደገና በለስ በኋላ ይመራል፣ ኃጢአትም ከስራ በኋላ ይመራል። እንደዚህ ነው። አሁን ብዙ ኃጢአት የሚሰራ ሰው ለጊዜው ይጣፍጠዋል። ሰው መግደል ይጣፍጣል፣ ዝሙቱ ይጣፍጣል፣ ስርቆቱ ይጣፍጣል ለጊዜው፣ በኋላ ግን ይመራል ሚለው ይሄን ሁሉ መሰረታዊ አድርጎ ያስቀምጣል። እና ቀኑን ከንባቡ ጋር አስማምቶ መሄዱ ልዩ ያደርገዋል። ማክሰኞን ተስሎ ብሎ ይሰይመዋል። ተስሎ ማለት አይሁድ ክርስቶስን እየጠየቁ እሱም እየጠየቃቸው ምላሽ እያሳጣ የነበረበት ቀንን ማመልከት ነው። ሮብን ምክር ብሎ ይጠራዋል። ዕለተ ምክር ማለት አይሁድ ለመጨረሻ ጊዜ ምክር የጨረሱበት የቆረጡበት ቀን ነው። ሐሙስን ጸሎተ ሐሙስ ብሎ ክርስቶስ በጌቴሰማኒ የጸለየው አባይ ለፈ ለዛቲ ጽዋ እቺን ጽዋ ሳለህ ብሎ ከሱ ወደኛም እንድታልፍ ጽዋ ሞት የሰማዕትነት መንገድ ወደኛም እንድታልፍ አሳልፋት በእኔ እንዳትቀር
እኔን የሚወዱ ሁሉ የግፍ ሞትን ሞተው ወደ እኔ እንዲመጡ ነው። እስከዚህ ድረስ እስካሁን የጽዋ ሞትን ክርስቲያን የሚቀበለው እሱ አሳልፋት ስላለ ነው። ወደኛ አልፋ ነው እቺ ጽዋ ከሱ እንድትቀር አይደለም የጸለይ ወደኛ እንድታልፍ ነው። እና እንን ያስቀምጣል፣ ይተረጉማል፣ ያመጣው ነው ይተረጉማል። እንን ለምን አሳልፋት አለ እያለ ይተነትነዋል። ቀኑን ከትርጓሜ ጋር አስማምቶ ያቀማመጥ ሂደቱ ቅደም ተከተሉ ለየት ያደርገዋል። ጠዋት ላይ የሚገባው ጠዋት ላይ ይነበባል እንጂ ከሰዓት አይነበብም። ከሰዓት የሚነበበው ጠዋት ላይ አይነበብም። በጣም የሚገርም አቀማመጥ ያለው ነው ደግሞ ሲቀር እና እንዲህ ያደረገ ዓርብ ላይ ሲደርስ ሙሉ የሞቱን የስቅለቱን ነገር ያመጣል። የልቅሶ ቀን ያደርገዋል። ዝም ብሎ ለእመቤታችንን ለማርያም ብሎ ልቅሷን ሲያመጣ የሚወድ ሁሉ አለማልቀስ አይችልም ሊያርጉ ይገልጸዋል። ያኔ እኔ በተፈጥሮ ግሩም የሆነ ስራ የሰሩ ፍጥረታትን ለምሳሌ ዶሮን እንኳን አረሳም መጽሐፉ የሚገርመው ዶሮን እንኳን መጽሐፈ ዶሮ ተብሎ ስለ ዶሮ እንኳን እንዲነበብ አደረገ መጽሐፉ ማለት ነው። ይሄን ሁሉ ዘግቦ ያለ ነው ማለት ነው። እና እንዲህ አድርጎ ሞቱን ይናገራል። በመለኮቱ የማይሞት በስጋ የሚሞት ነው ብሎ ገልጾ ይናገራል። ከዛ ሳናፍርኛም የሞተ ነው እየተባለ እናመልከዋል። አናፍር ለምን ይባል? በሚሞት አካል ሞተ እንጂ በማይሞት አካል በማይሞት ባህሪ አይደለም የሞተው በሚሞት ባህሪ ስለሆነ ለዛ ነው። እና እንዲህ አድርጎ የቅዳሜ ደግሞ ራሱን ይቻላል ስኩብ መቃብር በመቃብር የመሰኛት ሂደቱን ከዛ ትንሳኤ ላይ ትንሳኤውን ይናገራል። ስለዚህ አቀማመጡ በሙሉ ግልጽ በሆነ በውገት የተቀመጠበት በመሆኑ ልዩ ያደርገዋል። ግብረ ሕማማት በውስጡ የነገረ ሃይማኖት፣ የታሪክ፣ የተአምራት፣ የሥርዓትና የሕግ መጻሕፍትን ይዟል። ለምሳሌ ወቅቱን የሚያመለክቱ የመጽሐፍ ቅዱስ ክፍሎችን፣ ኦሪትን፣ ነቢያትን፣ ሐዲሳትን፣ ሃይማኖተ አበውን፣ ተግሳጽን፣ ተአምረ ኢየሱስን፣ ተአምረ ማርያምን ወዘተ የያዘ መጽሐፍ ነው። የኔታ መዝገበ ቃል ግብረ ሕማማት 4 መሰረታዊ የትምህርት ክፍል ይዟል ይላሉ። በጊዜያት የተከፈለ መጽሐፍ ነው። በጊዜያት ማለት 7ቱን ጊዜያት የሚያጠቃልል ማለት ነው። በ24 ሰዓት ውስጥ ሰው ሊጸልይ የሚገባው 7 ጊዜ ነው ተብሎ ተቀምጧል። ይህንን ጊዜያት ይሰራል። ያ ማለት የነግህ አለው፣ የሰለስት አለው፣ የቀትር 6 ሰዓት ማለት ነው። ሰለስት 3 ሰዓት ነው። ነግህ ጠዋት 12 ሰዓት ነው። ተስዋዕት የ9 ሰዓት አለው። ሰርክ 11 ሰዓት አለው። ማታ ሰዓተ ቀዳማይ ወይም ደግሞ የምሴት አለው። ከዛ ሌሊት 6 ሰዓት አለው። የማለት 7 ጊዜ ነው። ሌሊቱንም ቀኑንም በዚህ ያጠቃልላል። ከቀኑ ጋር እኩል አድርጎም ይሰራል። ያ ማለት ምንድነው? ጠዋት እንደምንለው 3 ሰዓት እንደምንለው ሌሊቱንም በዛው ልክ አድርጎ ይጨርሳል። እንዲህ ያደረገ ራሱን የቻለ ሰላምታ ድርሰት እየገባበት እየተነበበ ዜማ እየተዘመበት ይሄዳል። ያን የሚደርሰውን ሰላምታ ኢትዮጵያዊ ሊቅ አባ ጊዮርጊስ ዘጋስጫ ነው የደረሰው ማለት ነው። ስለዚህ ክፍሉ ይሄ ሆኖ በውስጡ የያዘው ጽንሰ ሐሳብ ስንት ነው ብለን ብናየው ግን አንደኛ የነቢያትና የሐዋርያትን ትምህርት የክርስቶስን ወንጌል መተርጎም ያልገባን እንዲገባ ማለት ነው። አንዱ ጽንሰ ሐሳብ ይሄ ነው። ሁለተኛ ዶግማውን በሰፊው መግለጽ ነው። ዶግማን የመሰረተ እምነት የሆነውን ትምህርት በሰፊው ያሳያል። ሶስተኛ ህይወታዊ ነው። ህይወታዊ ነው ማለት ምክር አዘል ነው። ስነ ምግባርን ይናገራል። ሰው ምን አይነት ህይወት መኖር እንዳለበት አሁን መከራ የተቀበለው ክርስቶስ በኋላ ለፍርድ ይመጣል። ሲመጣ እንዴት መዘጋጀት እንዳለብን ያስተምራል። አራተኛውና የመጨረሻው ታሪካዊ ነው። ልዩ ልዩ ታሪኮች የክፎች ታሪክ አለ፣ የደጎች ታሪክ አለ። በዚህ በክርስቶስ ሰው መሆን ታሪክ ውስጥ የሚገቡ እንስሳት ሳይቀር የሚጠቅስ ነው። ለምሳሌ መጽሐፈ ዶርሆ ተብሎ የሚጠራ ማለት ያመጣውን ከእንስሳ ታሪክ ሁሉ አመጣ ማለት ነው። እስኪ ድረስ ይሄዳል። ታሪካዊ ነው ስንል በርካታ የቅዱሳን ታሪክ ይናገራል። ወደ ተፈጥሮ ይመጣል። ስለዚህ ታሪክንም ይዘረዝራል እና ጠቅላላ ስናደርግ በ4 ክፍሎች ይከፈላል ማለት ነው። ትንቢተ ነቢያትንና ስብከተ ሐዋርያትን መተርጎም፣ ዶግማን ገልጾ መናገር፣ ከዛ ህይወታዊ ለሰው ልጅ የሚጠቅመውን የህይወት ትምህርት መስጠት፣ ከዛ ታሪክን መዘከር። እነዚህ ሁሉ ይታዩበታል። በእነዚህ ሆኖ
ውስጡን እያንዳንዱ ስንመለከተው ደግሞ ገራሚ የየለት ሆኖ ደግሞ እናገኘዋለን። ቅድም ባልነው በሰዓታት ክፍል እንዳለው ሁሉ በእለታት ማለት ነው። ሳምንቱ ከሆሳዕና ከእሑድ ጀምሮ እስከ እሑድ ድረስ እስከ ትንሣኤ ድረስ እሱ ነው የሚነበበው። ስለዚህ የየለት አለው ማለት ነው። የየለቱ ደግሞ በየለቱ የተፈጸሙትን መታሰቢያ ተደርጎ የተጻፈ ነው። ያን የተደረጉትን በጠቅላላ ይሄ ታሪኩን ሙሉ የሚዘክር ነው ማለት ነው። እንቁ የሆኑት ኢትዮጵያውያን ሊቃውንት ቅዱስ ያሬድና አባ ጊዮርጊስ ዘጋስጫ የጸሎትና የዜማ አስተዋጽኦአቸውን በማካተት በመጽሐፈ ግብረ ሕማማት ውስጥ አሻራቸውን አሳርፈዋል። እንደ የኔታ ማብራሪያ ግብረ ሕማማት በመጽሐፍ ቅዱስ የሚገኙ ንባባትን በመተርጎም በቀላሉ እንድናውቅ የሚያደርግ ልዩ የትርጉም መጽሐፍ ነው። በሌላ ማግኘት የማንችላቸው እዛው ተቀምጠዋል። ለምሳሌ አንድ ሰው መጽሐፍ ቅዱስ ቢያነብ ትንቢተ ኢሳይያስ ያነብና ላይገባው ይችላል። ግብረ ሕማማትን ሲነበብ ሲሰማ ግን ትንቢተ ኢሳይያስ ላይ የተቀመጠው ተተርጉሞ ያገኘዋል። ይሄ ነው በቃ ይተረጉም እያለ ይሄዳል። ስለዚህ በመጽሐፍ ቅዱስ ያሉ ትንቢተ ነቢያት፣ ስብከተ ሐዋርያት ተተርጉሞ እናገኛለን። ሌላ ማይገኙ ምንላቸው መጻሕፍት ድርሰቶች በጠቅላላ በመተርጎም ወደኛ ያልመጡት ሁሉ ተተርጉሞ ቀርበውበታል። በዛ ውስጥ ሲጠቀሱ ወደ ሲመጡ እየተተረጎሙ ስለሆነ የመጡት ማለት ነው። ስለዚህ ነው በቀላል አሁን እዚህ ልግዛ እዚህ ታተም ብለን ማናስባቸው መጻሕፍቶች ሁሉ ይኖራሉ። ለምሳሌ ድርሳነ ፈያታይ ይባላል፣ ዓርብ ይነበባል። እሱን አሁን በግሉ መጽሐፉን አግኝተነው አናውቅም፣ አይተነው አናውቅም። በግብረ ሕማማት ግን እናውቀዋለን ታሪኩን ማለት ነው። መጽሐፈ ደርሆ ተብሎ ለብቻው ተቀምጦ አናውቅም፣ በዛ ግን እናገኘዋለን። ለሐማርያ የሚባል መጽሐፍ የእመቤታችን ልቅሶ የሚናገር ነው። ልቅሶዋን የደረሰበት ማለት ነው የተደረሰው ማለት ነው። ስለዚህ ያን የሚናገረው ለይቶ ለብቻው ማግኘት አልቻለም። እዛው ውስጥ ግን ገብቶ እናገኛለን። ይሄን ያደረጉበት ምስጢር ምንድነው? ቀጥታ በእለተ በሰሙነ ሕማማት ምእመናን በክርስቶስ መከራ ማመናቸውን የበለጠ በፍቅር እንዲገልጹና እንዲሰሙ የተደረገበት ምስጢር ነው ይሄ ማለት ነው። ስለዚህ ነው መጽሐፍ ቅዱስን 81ዱን አስፈላጊ ናቸው ብሎ የሚያምናቸውን ሁሉ በሕማማት ውስጥ ሰብስቧል። ከሌሎችም ድርሰቶች አስፈላጊ ናቸው ሙላቸውን ሰብስቧል። እስትጉ ነው ማለት ነው። ሁሉ ነገር ይሰበሰበት ነው። ማይገኘው ሁሉ ተገኝቶበታል እዛ ውስጥ ማለት ነው። ስለዚህ ይሄን ማድረጋቸው አባቶቻችን አንደኛ ሙሉ ሕማማቱን በቂ ዕውቀት ያለን እንድንሆን ነው። በሕማሙ የማያፍር አማኝ ሰው ሕማሙን አውቆ ማመን አለበት። ዝም ብሎ አይደለም። ይሄው እንዲህ ያለ ነው እኮ ብለው ሌሎች ጠላቶች ቢነሱበት ምላሽ የሚኖረው ስለ ሕማሙ ማወቅ ሲችል ነው። ዝም ብሎ ከሕማሙ የተጀመረ ይመስላል፣ ቀዳማዊነቱን ይረሳል። ይሄ መጽሐፍ ደግሞ ምን ያርጉ ያመጣል? ቀዳማዊ አምላክ መሆኑን ይገልጻል፣ ዶግማ ነው። ይሄን ያመጣና ወልደ አብነቱን ይገልጻል፣ ዶግማ ነው። ባንነ ሶስትነት ያለ መሆኑን ይገልጻል፣ ዶግማ ነው። ከዛ በኋላ ወደዚህ ዓለም ሰው መሆኑን ይገልጻል፣ ወደዚህ ዓለም መምጣቱን ሰው መሆኑን ይገልጻል። ይሄ ሲላውን ለምመን ግልጽ ሆኖ ይገባል። አሁን አምላክ ተሰቀለ ሲበላውን ያስደነግጣል ንግግሩ ራሱ። ሰው ሆነ ብለህ ከመጣህ ግን ተሰቀለ የሚለው አያስደነግጥም። በቃ ሰው ሆኗል። ስለዚህ ስጋዊ ባህሪን ስለለበሰ ስጋን ስለተዋሃደ ሞተ ብትለው ተሰቀለ ብትለው አታፍርበትም። ዝም ብለህ እግዚአብሔር ሞተ ብለህ የምታምን ቢሆን ኖሮ ስጋ የሌለው እግዚአብሔርን ሞተ ማለትም ስለማይቻል ስተት ይሆን ነበር፣ አንገትም ያስደፋ ነበር። ስለዚህ አሁን ሐዋርያት በዓለም ላይ ደፍሮ መናገር የቻሉት በማየታቸው ነው። በቃ መከራውን አዩ፣ ትንሣኤውንም አዩ። ከዛ በኋላ ደፈሩ ማለት ነው። ሰው ቢሆን ሞተ፣ አምላክ ቢሆን ተነሳ ብለው። እኛ ደግሞ ይሄንን ስንሰማ ቀጥታ የሐዋርያቱን ትምህርት የነቢያቱን ትንቢት ተተርጉሞ ስናገኝ ቀዳማዊነቱን ይናገርና መጽሐፉ ሰው መሆኑን ይናገራል። ከዛ ሕማሙን ሞቱን ይናገራል ማለት ነው። ከዛ ደግሞ በሳምንት ትንሣኤ ብለን ስናገር ደግሞ ትንሣኤውን ይናገራል ማለት ነው። ስለዚህ ይሄ ማለት ምንም አይነት አዲስ ለሆነ ሰው ሳይቀር ብዥታ የማይፈጥር ትምህርት ነው ማለት ነው። ከባድ ነው። ከባድ ሆኖ ግን ብዥታ የማይፈጥር ቢኖር የኦርቶዶክሳዊት ቤተክርስቲያን የምታስተምረው ትምህርት ነው። ለብዙዎች በጣም ከባድ ሆኖ ይታያል፣ ግን ስህተት ነው። በቃ እንዴት የተሰቀለ አምላክ ትላላችሁ፣ እንዴት መከራ ተቀበል ትላላችሁ ሲሉ ያደናግሯቸዋል ምእመናንን። ለምንድነው ምእመናን የሚደናገሩት? ቀድሞውኑ መከራ መቀበሉን ሰምተው አመኑ እንጂ ለመከራ ያደረሰው ምን እንደሆነ ግን አላወቁም። ስለዚህ የግብረ ሕማማት ግን ይሄን ቁልጭ አድርጎ ያስቀምጣል ማለት ነው። ቀጥታ በደንብ ሲጀመር ጀምሮ ለሰማ ሰው ግልጽ ይሆናል። በቃ ሙሉን የሚያጠቃልለው ቀዳማዊነቱን፣ አንድነት ሶስትነቱን፣ ሕያው ባህሪ መሆኑን ያስቀምጦ ከዛ በኋላ ስለ ሰው ፍቅር ወደዚህ ዓለም መምጣቱን፣ ስጋ መዋሃዱን፣ እንዴት እንደተዋሃደ ደግሞ ተዋህዶን ከገለጸ በኋላ ያ ዓርብ ላይ ሲደርስ መሰቀሉን፣ መሞቱን፣ ሐሙስ ላይ ሲደርስ መያዙን፣ ዓርብ ላይ መገረፉን፣ መከራውን ይናገራል ማለት ነው።
ስለዚህ አይደናገርም። አንድ ሰው ዓርብ ላይ ብቻ ቢመጣ ግን ክዶ ሊሄድ ይችላል፣ አይታወቅም። ምክንያቱም መከራ ብቻ የሚናገረው። ስለዚህ ነው ቀዳማዊውን ነገር ሁሉ አስቀድሞ ማወቅ አለበት። ይህን ሁሉ እንድናወቅ ምን አደረጉ አባቶቻችን? እስትግቡ አድርገው እዚህ ሊገባ ይገባል የሚሉትን ሁሉ አስቀመጡ ማለት ነው። ለዛ እና ጠቀሜታው ጉልህ ነው በጣም። ቃል ኪዳንም አለበት ለሚሰማው፣ እውቀትም አለበት። በነገራችን ላይ በቤተ ክርስቲያን ላይ የሚደረጉ ነገሮች ሁሉ መንታ መንታ ናቸው ጥቅሞቸው፣ መንታ መንታ። አሁን ብዙ ሰው የቤተ ክርስቲያን ትምህርት ሲባል የነፍስ ብቻ ይመስለዋል። አይደለም፣ የስጋም ጥቅም ያላቸው ናቸው። እንደ ጾምን ብንመለከት አሁን ጾሙ ሲባል አሁን ሰው ለጽድቅ ብቻ ነው የሚመስለው ብዙ ሰው። አይደለም፣ ለጤናም ነው ጾሙ የሚያገለግለው፣ ለጤናም ጭምር ነው እንጂ ለነፍስ ብቻ አይደለም። ስግደትን ብታስተምረው ቤተክርስቲያን ለጤናም ነው። ለምሳሌ ስፖርት ይሰራል አለ ሰው ለጤናው ብሎ። ስግደት እኮ ስፖርት ነው በተዘዋዋሪ ማለት ነው። ስናየው ስፖርትም አለበት፣ ስለዚህ ጥቅም አለው ማለት ነው። ለነፍስ ብቻ አይደለም። አሁንም መጽሐፍን ሲነበብ መስማት እንደ ዓለም በዓለም የሚኖር ሰው አዋቂ መሆን እንዳለበት አዋቂ ይሆናል ነው። ብዙ ነገሮችን ስለሚሰማ አዋቂ ይሆናል። ደግሞ ቃል ኪዳኑን ተቀብሎ ደግሞ በዛ በሰማው ህይወት ኑሮ ይጸድቃል። እንዲህ ነው በቃ የሁሉ ያለበት በመሆኑ ቤተክርስቲያናችን ይሄ መጽሐፍ እንዲነበብ ትኩረት እንዲሰጥ በግዕዝ ብቻ የነበረው አሁን ደግሞ ተተርጉሞ በአማርኛም እንዲሆን ሁሉ አድርጋለች ቤተክርስቲያን። የሚገባ ነገር ነው። ሰው በሚሰማው ቋንቋ እንዲነበብ መደረጉ በጣም ተገቢ ነገር ነው። ለዚያ ነው ለሐዋርያት ብዙ ቋንቋ የገለጠላቸው ክርስቶስም ሰው ሰምቶ እንዲድን ለማድረግ ነው። ግብረ ሕማማት ሲነበብ ከቻልን በአጸደ ቤተ ክርስቲያን ተገኝተን ካልሆነም በያለንበት ስፍራ ሆነን የጌታችንን ሕማሙን እጅግ ልብ የሚሰብር የእመቤታችንን ሐዘኑን ማሰብ ይገባል። ክርስቲያን የሆነ ሁሉ የፈጣሪውን መከራ ማወቅና ማሰብ ግዴታው መሆኑን በማውሳት ግብረ ሕማማትን መስማት እንዳለበት ያሳስባሉ መምህር መዝገበ ቃል ገብረ ሕይወት። በዕለተ ሕማማት ክርስቲያን ሆኖ ግብረ ሕማማትን ሳይሰማ መዋል የለበትም ተብሎ በአባቶች ተቀምጧል። ይህ የተቀመጠበት ትልቁ ምክንያት ምንድነው? በክርስቶስ አምናለሁ ካለ አንድ ሰው መከራውን ነው እያመነ ያለው። በመከራው ያምናል ማለት ነው፣ አያፍርበትም። ስለዚህ በመከራው ስለማያፍር መከራውን የሚዘክረው መጽሐፍ መስማት ግዴታ ነው ማለት ነው። ይህ ግዴታ ነው። እዛ ውስጥ ታዲያ የህይወት እውቀት ያገኛል። የህይወት እውቀት፣ የሞት እውቀት በጣም በሰፋበት ዓለም የህይወት እውቀት ማግኘት ትልቅ ድል ነው። ስለዚህ የቤተክርስቲያን መጻሕፍት ሁሉ የሚሰጡት የህይወት እውቀት ነው። ስለዚህ የህይወት እውቀት ተዘግቦበት ስለምናገኝ በህይወት እውቀት ለማደግ ያመቻል። ስለዚህ ይሄ ስለሆነ ይሄን አውቆ ሰው መሳተፍ አለበት፣ መስማት አለበት። የትኛውም ሰዓት እያመቻቸ ጊዜውን እያመቻቸ አንድ ክፍል እያየ እንኳን መሄዱ ይጠቅመዋል። እየሰማ መሄዱ በቃ ይሄ ድሉ ቢያገኝ ይሄ ነው። ሌላው ደግሞ የነቃ የበቃ ካለ ደግሞ መጽሐፉ ራሱ በየቤቱ ቢኖር ክርስቲያን እየቤቱ ይኖረውና ያለፈበትን ቢያነብ በቃ ሙሉን ማንበብ እንደ ቤተክርስቲያን ማድረስ ባይችል እንኳን የየለት የሆነች አጭር የሆነች እንኳን ምንባብ እየሰማ በዚህ መንገድ መጠቀም ቢችል በቃ እንደው ሙሉን እንደ አባቶች ቤተክርስቲያን ማሳለፍ ቢከብድ ይችላል። ስራ፣ ቢሮ ምናምን ወዘተ እያለ እና ግን በግሉ ግን ማንበብ ይችላል። ማንም አይከለከልበትም እና እንዲህ አይነት ቢኖረው ከዛ በጥቅሉ ግን በሕማማት ላይ ያለው እንደዚህ ካየ መከራውን በመስማት ጸጋ ይጎናጸፍበታል። ይሰማዋል ውስጡ። ይሄ ሲሰማው ደግሞ የሚሰጥ ጸጋ አለ። ለዛ ነው ስለኛ የሚያስብን ሰው መቼም እኛ አንጠላው ማለት ነው። እግዚአብሔርም መከራውን ሰው ሆኖ የተቀበለው መከራ የሚያስብን ሰው አይረሳው በፍጹም። እኛ እንኳን ወደ ተከፋይ ነን እንላለን። እግዚአብሔር ግን ምን ያህል ሰጭ እንደሆነ ደግሞ እናውቃለን። ስለዚህ መከራውን እያሰበ ብዙም ያለቅሱ ምእመናን አሉ። በዛ ሰዓት በእውነቱ ያን እየሰሙ የተደረገበትን መከራ እያሰቡ አባቶቻችን ሲያለቅሱ ነው ያለፉ በእውነቱ እና እኔ ያዩ ልባቸው ስብር ብሎ በተለይ በዚህ በመከራው ዘመን ስለ መከራው የሚናገሩን መስማታቸው ብርታት ይሆናቸዋል። በቃ ብርታትም ይሆነናል እውነት ለመናገር። ስለዚህ ክርስቶስ መከራ የተቀበለበትን መጽሐፍ ስንሰማ የተጻፈውን መጽሐፍ ስንሰማ እኛም ለሰማዕትነት ብርቱ እንድንሆን ያደርጋል። ብርቱ እንድንሆን ያደርጋል። ለዚህ ነው የሰማዕታት ትልቁ ብርታት የክርስቶስ መከራ ነው። በክርስቶስ መከራ ያደገ ነው የሰማዕትነት ሕይወት። እንደዛ ነው። መጀመሪያ ክርስቶስ መከራ ተቀበለ። መከራ ደግሞ ቢያደርስ ወደ ሞት ነው። ከዛ በዘለ ሌላ የለም። ሞትን ራሱ እስኪደፍሩ ያደረሳቸው መከራውን ማወቃቸው ስለሆነ
ለምሳሌ ቅዱስ ጊዮርጊስ መከራ ሲያጸኑበት ምንድነው ያለው? እፎይ ይሄሊ ከማምላኬ ተሰቀለ ዲበጸ መስቀል፣ ጌታዬ በመስቀል ላይ ተሰቀለ እንደምን አላስብም ነው ያለው። ስለዚህ አሁን የጌታን በመስቀል ላይ መከራ መቀበልን እንድናስብ የሚያደርገው መስማቱ ነው ማለት ነው። ስለዚህ ሰው ሰዓት እያመቻቸ መስማት ማንበብ አለበት ማለት ነው። ይሄን ሲያደርግ የሃይማኖት ብርታት ያገኛል። ሞት በበዛበት ዓለም ላይ ለሞት ድፍረት ይኖረዋል፣ ሰማዕትነትም ይኖረዋል። በተለይ ይሄ አጥፊ ዘመን ስለሆነ በሃይማኖት ላይም ጨከን ያለ ሰው ያስፈልገናል። አሁን እንደዛ ነው እንጂ ዝም ብሎ በመልፈስፈስም የሚሆን አይደለም። ይሄ ነው ጥቡ ልቡ ለሕፃን የሕፃን ልቡ ጨካኝ ነው ይላል ቅዱስ ቂርቆስን ሲናገር። ሰማዕታት በጠቅላላ ጥቡዓን ናቸው፣ ጨካኞች ናቸው። ይህን ጭካኔ የሚወልደው ግን የክርስቶስ መከራ ማመናቸው፣ መስማታቸው፣ ማወቃቸው ነው ይሄን ያደረገው። እሱ ሞቶ ከተነሳ እኛም ሞተን እንነሳለን የሚለው ተስፋ አለ ማለት ነው። ይሄ ነው እምነት የሚባለው እሱ ነው። ስለዚህ ተነስቶ ያሳየን ስላለ ብንሞት እንነሳለን። ክደን ሙተን ለዘላለም ከምንሞት አምነን ሙተን ለዘላለም ብንኖር ብንድን ይሻላል፣ የሚበልጥም ስለሆነ ማለት ነው። እዚህ ሁሉ የሚያደርሰው ግን ማለት ነው መስማት ነው ቀዳሚው ተግባር። ስለዚህ በሕማማት እያመቻቹ ዋዛ ፈዛዛ ከመናገር እንደ ሌላው ጊዜ እየመሰለን በመጠጡ ጊዜውን ከማሳለፍ በመጻሕፍት ላይ ትኩር ብሎ በደንብ በቀኖና ይዞ መስማት አለበት ሰው። ብዙ ጊዜ የጥቂት ሰዎች እየሆነ ነው አሁን መጽሐፈ ሕማማት። በፊት በትእዛዝ ነው የነበረው ሁሉም ክርስቲያን። አሁን ግን በቀደስ ያለው ገብቶ ይሰማል፣ ደስ ካላለው ውጭ ቁጭ ብሎም ሊያሳልፍ ይችላል፣ በየመጠጥ ቤቱ እንዲህ ሊያልፍ ይችላል። በጣም አሳፋሪ ነው። ክርስቲያን ነው ብሎ የክርስቲያን ስራ አለመስራት ደግሞ ያሳፍራል። በኋላም እናፍራለን። በቃ ምእመናን በደንብ መስማት ያለብን ይሄን እናፍራለን። አሁን ተባርገን መስቀለኛ ለብሰን ክርስቲያን ነን ብለን ኑረን በኋላ በግራው ብንቆም እናፍራለን። ምክንያቱም ካላመኑት ጋር አምነናል ብለን ካላመኑት ጋር ከቆምን መከራውን ከካዱት ጋራ መከራ እያመንን ኖረን መከራውን በትክክል አስበንና በልቅሶ ሳናስብ ቀርተን እንዳንጎዳ እንዳናፍር መጠንቀቅ ያስፈልጋል ማለት ነው። ይሄ ነው ትኩረት ሊሰጥ የሚገባው፣ መከራውን ለመስማት መቅረብ። ይሄ ነው ሲነበብ በሚገባ በየቤተ ክርስቲያኑም ደግሞ ሊሰማ የሚገባውን ምንባብ በአማርኛም እንዲሆን በተለያየ ቋንቋም እንዲገለጽ ሁሉ መደረግ አለበት ማለት ነው። እንበለ ደዌ ወሕማም እንበለ ጻማ ወድካም አመ ከመ ዮም ያብጽሐነ ያብጽሕክሙ እግዚአብሔር እስከ ትንሣኤሁ በፍስሐ ወበሰላም አሜን።